ሃይ ጋይሶች ዛሬ ቪዲዮ ላይክ ማድረግ የመጣነው ያኛው ቪዲዮ ካላጋችሁ ተገብታችሁ ሰብስክራይብ እና ላይክ እያደረጋችሁ ወደ ቪዲዮ እንግባ። የጂም ቪዲዮ ላይክ እናደርገው ዩቲዩብ አካውንት ከፍተን ላይክ እና ሰብስክራይብ እያደረጋችሁ ይሄንን እያደረጋችሁልኝ ካሜራ ገዞ ነው የሚለው እሺ ቪዲዮውን ገብተን እናያለን። ቪዲዮውን እስከምከፍተው ድረስ እናንተ ሰብስክራይብ እና ላይክ እያደረጋችሁ አሳሉን አያችሁ። ስልኬን ራሱ ማለት ነው እንደ ካልሲ ድንገት ዝም ብዬ እጄን የገዛሁት። አሁን ደግሞ ቢያንስ ምክንያት አለኝ ይሄን የምገዛበት ማለት ነው። ስልኬ ስቶሬጁ ትንሽ ስለሆነና ብዙ ሌላ ስራዎችን ስለምሰራ ወዳላለን ማንሳለን። ላይክ እና ሰብስክራይብ እያደረጋችሁ እንዳረሱ። አሁን ያዩዋችሁ ላይክ እና ሰብስክራይብ እያደረጋችሁ ያዩዋችሁ ላይክ እና ሰብስክራይብ የሆነ ቪዲዮ ይጀምራል። መኪና መንዳት ደግሞ ይችላል። This is EJ ከምሬ ላይክ 3 ቪዲዮ ሰርቻለሁ እና ግን የሆነ ችግር አለ። ምንድነው? ስልኬ በስልክ ዩቲዩብ አይሆንም። በቃ ከበደኝ። ስቶሬጁ አለ፣ ፋይል ይዘበራርቅባል ምናምን፣ ከዛ ባትሪ ይዘጋል ምናምን። ብዙ ሰዓት እየቀረጽኩኝ አይፎን ነው አቅም የለውም ባትሪው ጋር ካሜራ ለመስራት ጎፕሮ ማለት ነው። እና አሁን አይ ቲንክ ከምሽቱ 1 ሰዓት ምናምን ነው። እንውጣና ካሜራውን እንግዛው እስቲ። ካሜራውን ኦንላይን ላይ ነበር ያገኘሁትና አናግሬያቸው ምናምን በዚህ ሰዓት ተቀጣጥረናል። ምክንያቱም መቆየት አልችልም። እንደዚህ የሆነ ነገር ካየው ለመግዛት በጣም እቸኩላለሁ። ሆና ሳሎን አያችሁ ካሜራው ምንድነው? ታዘበ ምን እያልኩኝ ነበረ? በጣም ቸኩል ነኝ ምንም ነገር ስገዛ። ስልኬን ራሱ ማለት ነው እንደ ካልሲ ድንገት ዝም ብዬ እጄን የገዛሁት። አሁን እንዴ ጋይሶች መኪና መንዳት ይችላል እንዴ? መኪና መዳም ይችላል። መኪና እሱ ነው አይደለም ነው ጠያቂ። ደግሞ ቢያንስ ምክንያት አለኝ ይሄን የምገዛበት ማለት ነው። ስልኬ ስቶሬጁ ትንሽ ስለሆነና ብዙ ሌላ ስራዎችን ስለምሰራበት ቪዲዮ የሚያክል ነገር ስቀርጽበት እና ኤዲት ሳደርግበት በጣም አዛኝ። ኢቨን በፒሲ ኤዲት ላድርግ ብል ራሱ ከአይፎን ወደ ፒሲ ፋይል መላክ በጣም የሚያዝግ ነገር እና በቃ ጀስት በጎፕሮ ቀርጽና ወደ ፒሲ በቀላሉ መላክ ስለምችል እና ላይክ በቃ የሚሆንልኝና ለዛ ነው የምገዛው። ጀስት ደረስኩኝና እንደተቀበልኩት እዛው ዝም ብዬ የቀረጽኩት ቪዲዮ ምናምን ነበረ። እንደምታዩት ነው። እስቲ ኳሊቲው ምንም አይልም፣ ግን በቃ ለጊዜው እስቲ አፕግሬድ እናደርገዋለን። ግን ለጊዜው ይሄ ኳሊቲ በቂ ነው። ይደብራል ብዬ አላስብም። ዋይድ ብቻ አይደለም እንደዚህ አይነትም መቅረጽ ይችላል። ብቻ የሆነ ሳምሰንግ ስልክ ምናምን ነገር ነው የሚመስለው፣ ግን ያው መጥፎ አይደለም። እንደዚህ ዋይድ ሲቀረጽ ግን ያበደ ነው። በቃ ላይክ ይኸው ኳሊቲው ይሄን ይመስላል። ብቻ ላይት ሲበራ ምናምን ደግሞ ይሄን ይመስላል። እስቲ ከ10 ኳሊቲውን ሬት አድርጉት። አይከፋም። ብሬን አልከሰርኩማ። አንድ 10 ደቂቃ እንደቀረጽኩኝ ባትሪ ዘጋ። እዚህ ጋር ሌላ የሚያሰጋ ነገር ተፈጠረ ማለት ነው። ባትሪው መጥፎ ቢሆን ማለት ባትሪው ትንሽ ሆኖ ሽጦልኝ ነው ወይስ ማይረባ ባትሪ ነው? እሱን ራሱ አላረጋገጥኩም። ቸኩዬ ምናምን የገዛሁት እና ቤት ገብቼ ትንሽ ቻርጅ አደረኩት ምናምን ነገር። ወደ ቤት ተመልሰናል ማለት ነው። እና የካሜራው ኳሊቲ እንዴት አያችሁት? ካሜራው እዚህ ጋር ኳሊቲ የለውም። አይ ቲንክ ፊት ለፊቴ ላይ ላይት ስላላበራው ነው። ያው ቀን ላይ ነው ቭሎግ ማድረገው አሪፍ ይሆናል ብዬ አስባለሁ። እስቲ ዝም ብለን ለሙከራ ቤቱን ምናምን ላሳያችሁ። መጀመሪያ ክፍል ይሄን ይመስላል። ሀውስ ቱር ነው የሚባለው። ከዛ ይሄ ኪችኑ ነው። ሰራተኛ ፍለጋ ላይ ነን። ሞለቲ መግባ የምትፈልጊ ካለሽ ዲኤም አድርጊኝ። ቀልዴ ነው። እና ሳሎኑ ደግሞ ይሄን በጣም ሰፊና ምንም ነገር የሌለው ሳሎኑ። አይ ሆፕ የሆነ ነገር እንደምናስገባ። ሲጀመር ይሄ ቪዲዮ ለአቴንሽን ነው፣ ምንም ስለ ካሜራው ራሱ አይደለም። ቻናሌ ሰብስክራይብ፣ ላይክ እና አስተያየታችሁን ደግሞ ኮመንት ላይ እያስቀመጣችሁልኝ ሰፖርት አድርጉኝ። አዲስ ጀማሪ ዩቲዩበር ነኝ። የመቻችሁ ኢጂ እንዳለው የኔም ሰብስክራይብ ኢጂ እንዳለው የኔንም አድርጉልኝ። ስለዚህ አሁን ቪዲዮአችንን ልንጨርስ አካባቢ ነን ነው የሚለው። እሱ ቪዲዮ አይተናል። ስለዚህ እሱ ቪዲዮ እንዳያችሁት ግን ስንት ብር የገዛው እስቲ ቅድም እያሳየን ነበር። 91,000 ምናምን ብር ነበር ያለው። 91,000 ብር ብር ይለኝ 91,000 ብር ያባክናል። ስለዚህ ላይክ ሼር ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ እንዳረሱ። አሁን የገባችሁ ሰብስክራይብ አሉ አካውንት ውስጥ ገብታችሁ የለቀቁት ቪዲዮ አለ። የሁለተኛ ቪዲዮ ነው። ፈርስት ቪዲዮ አለ ላችሁ ገብታችሁ ላይክ እና ሰብስክራይብ እያደረጋችሁ እንዳረሱ። ይሄ ቪዲዮ ቫይራል ይወጣል ብዬ አስባለሁ። ኮፒ ሊንክ እያደረጋችሁልኝ አመሰግናለሁ።